አርቲስት ሳሚ ልጅ ወለደ አሉ። እኛም ደግሞ አጣሪ ኮሚቴ አይደለን ማጣራት ጀመር። ለህዝብ ስናወራ አጣርተን ነው ታውቃላችሁ። የውሸት ወሬ እንደማናወራ ታውቃላችሁ። ቤተሰብ ታውቃላችሁ። እኔ የውሸት ወሬ እንደማላወራ አርቲስት ቤቢ ግን ከመቼ ነው የወለድከው ብዬ በጣም ደነገጥኩኝና ማጣራት ጀመርኩ። ይገርማችኋል የሀገሬ ልጆች፣ እንደው አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮመንታተር ነው። ካማረባችሁ ኮመንታተሮቹ እናንተ ሊገሏችሁ ነው የሚመጡት። እንዲያምሩባችሁ የኢትዮጵያ ቲክቶክ ተጠቃሚ ወይም ሶሻል ሚዲያ ተጠቃሚ ህዝብ አይወድም ታውቃላችሁ። ስለዚህም አሁን አርቲስት ሳሚ በዚህ ደረጃ የምትተቹትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም ብትዘርፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሁኖ ቡርክክ ብሎ ወይ ደግሞ የኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል። ይቅር ይበለኝ ጌታዬ። አብቧል። አንድ ፍሬ ልጅ ነው የመሰለው። ቆንጆዬ ነው የሆነው። እውነት እንነጋገር ከተባለ እናውራ ከተባለ ቆንጆዬ ነው የሆነው። ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር እያያያዛችሁ ኮመንት ታደርጋላችሁ። ምቀኞች 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 ነጣ ጥባ ሁኖ ፀጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብለው ይመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደም ለባሾች እና እንቁራሪት ይህን እንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮመንት መታችሁ ታበሻቅጣላችሁ። ይሄ ካልቸራችሁ ነው። አይ ነው እናንተ ናቃችኋለሁ። አይ ነው ካልቸራችሁ ነው። ካልቸራችሁ ነው። ሰውየው አምሮበታል። ወደዳችሁም ጠላችሁም ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል። ሀቂቃውን ተነግራችሁ እያየነው ነው። ጠበቀ ብዙ ሰው ቢወልድም ከተፋታ በህግ አለቀ። የሚያዘንፍም የሚያሰድብም ነገር የለም። የሰራው ነገር ግን ሙሉ ኮመንቱን ገብታችሁ ብታነቡ ስድብ ነው፣ ዝልፊያ ነው። ታፋፍራላችሁ፣ ታሳዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የለቀቀው። ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለድክ ይሄን ፈልገህ ነው። ከዛ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮመንት ላይ አትጻፉ። ባይዘው የራሳችሁ ህይወት ነው የምትጽፉት። በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ራሳችሁ ታላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። እናቴትም አምሮበታል። ይሄ ነው ቆንጆ ነው ይመቻው። ሁሉም ባላቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ባላቃጭ አይደለም። ስለዚህ ተፋቱ። ሰውየው አምላኮች እና እህቱ ናት የወለደችው፣ ታናሽ እህቱ ናት ባይዘው የወለደችው እንጂ እሱ ወልዶ አይደለም። እሺ ስሙን አታጥፉ ወይ ኢንፎርሜሽን